የለውም ብዙም አይጣፍጥም። አሪፍ ነው። ብታይ በፊት አንተ የምትገባበት ቤት ውስጥ የነበረው ልጅ ሁሌ ይገዛልኝ ነበር። አዎ ልግዛ እኔም እገዛለሁ። እውነት ኧረ ግዛልኝ። አሁንማ ቤተሰብ ሆነሃል። ግዛልኝ በቃ እገዛለሁ። እሺ እሺ በቃ እንትን ምትል ወዴ ያመመኝ ነው። ለምን አትበላም? ብላ። ኧረ በቃ እሺ። ግን እቺ አንድ አይበቃንም? ልጄም አለች። አዎ እሷም ትወዳለች። አዎ በጣም። አዎ ምን ነው? አይ እሺ አመሰግናለሁ። እሺ እሺ። እንዴ ልጁ ምን ሆኖ ነው? በስመ አብ። ሰላም እንዴት ነሽ? ናጎራበል። ኧረ ችግር ፓፓያን እንደ ያስከው? እንትን ገዝቼው እቺ ና አንደሰች። እሺ አመሰግናለሁ። ግን አይበቃንም ብቻ አንድ ብዙ ነን እኛ። እውነት በቃ ይሄን ሙሰጂው እንኪ ያጂ እዚህ ጋር አስቀምጫለሁ። እሺ አመሰግናለሁ። እሺ ሮይ ምስጋና አስፈል መጣው። የት ነው የምትሄደው? እንትን ነው ዘመዶች ጋር። ዘመድ? አዎ ልዳው እንግዲህ። የት ነው ያሉት? የት? እነሱ ድሮ የነበሩት እንትን ነበሩ፣ እኛ ጋር ነበሩና ከአከራዮቹ ጋር ሲጣሉ። እሱን እኮ አይመለከተኝም። አሁን ያሉበት ንገረኝ ነው። እንትን ነው የት ሄዱ መሰለ? ይኸው አትሂዱ እያልኩ ነውና በቃ ሰውዬ ያሟል እንዴ? እሱ ምን ይመለከተኛል? አሁን የት ነው ሰፈሩ? የት ነው ነው አሁን እነሱ ያላቸው ሰፈር? አዎ እንትን ነው። ጥሩ ሰፈር ነው አሉ። ጥሩ ሰፈር ምርጥ ነው አሉ። እንዳውም ከዚህ ይሻላል አሉ። እዛ ነው የምሄደው። እብድ ነው እንዴ ሰውዬ? አሁን ያሉበት ሰፈር ንገረኝ። የት ነው የምሄደው? ንገረኛ። እነሱ ጋር ነው የምሄደው። እነሱ የት ነው ያሉት እንዴ? ቤታቸው ተከራይ። ምንድነው አንተ ሌባ ነው እንዴ? ኧረ አልሄድም ካንተ ጋር እንዴ። ውረድልኛ። ሰፈሩን ካልነገርከኝ ዝም ብዬ እነዳለሁ እንዴ? ቶንኮሱ ምንድነው የምትሰራው? ድንጋዩን ላስጠጋቢ። እኔ የምልህ ባለቤት እንዴት ናት? ደህና ናት? አዎ ደወልክላት? ከሰውዬ ጋር ተጣሉ አሉ። የምን ሰውዬ? የጎረቤቱ የባለ ስልኩ? አዎ እሱማ የሆነ ነገር አለው። አዎ ስልክ አለው፣ በሱ ነው የምደውለው። አዎ ለምንድን ነው የተጣሉት? እኔ እንጃ። እነሱን ላስታርቁ ነው አሉ። ዛሬ ብር ላክ ሲሉን 300 ብር ከሰው ተበድሬ ላኩ። አንተ ምን ቤት ነው የምትጃጃለው? ለምንድን ነው የምትልከው ብር? እንትን ነው ከጎረቤቱ ጋር ተጣላች። ትጣላ ምን አገባህ አንተ? ባለቤት አይደል? በሱ አይደል የሚያገኛቸው እነሱ በለው። አንተ ጅሎ ነው በእናትህ። ጅሎንክ ዝም ብለህ ትልካለህ እንዴ ብር? ኧረ ተይ እንዴ። ምን ላድርግ እንግዲህ ጎረቤት ጋር መኖር እንግዲህ ሰው ሲቸገር ሳገኝ ብዙ ነገር አይደል የሚያደርገው? አዎ ይሄ ይሄ ጎረቤት አይባልም። ኧረ ተው አንቺ ግን ቅናት አለሽ እውነት። ኧረ ምኑ ቀናለው? በዚህ ደግሞ ይቀናል እንዴ? ተይ በቃ ተይ። ገባኝ። እኔ ለቤቴ ክብር አለኝ። ምን ሆነ ነው? ኧረ 3 ቀን ነው 3 ዓመት ነው የተኛው። አልሰማሁም እኮ እኔ። ምን ሆነክ ነው? ምን ነው የሚያመን? እንትን ነው ይሄ በቃ ከወጪ ዳን ነው ያሉኝ። ወጪ ነው አሉ። ጭንቀት? አዎ እንዴ ምንድነው ታዲያ? ይሄን አይል ያስተኛሃል እንዴ? ኧረ ታይፈስም አለው። ጭንቀት ታይፈስ ያመጣባል። ታይፎድ ቦባም አሉ። ኧረ እባክህ ወይ ጉድ! አሁን እንዴት ነህ ታዲያ? ኧረ ምንም አልተሻለኝም። በጣም እያመመክ? አዎ ሐኪም ቤት ሂድ። ሐኪም ቤት ሂጃለሁ። እነሱ ራሱ መጡ። ግን መጡ ምን አሉ መሰለሽ? በቃ እንደምንም ሆነ ቤት ኪራይ ባትከፍልና ከጭንቀት ርቄ እንደዚህ ሰው ለአንተ ኦድራርቶ ባስጠጉና ብትኖራሉ። ኧረ ቤት ኪራይ ባትከፍል ትድናለህ አሉ። እንደዛ ነው። ኧረ ይሻላል እንደዛ። ምን ማለታቸው ነው? ምን አመጣሽ? ዕቃ እንድትሰጪ
የምን ዕቃ? ይኸውልሽ እንግዳ መጣና አዎ ፍሪጅ በዩ እሺ ሶፋ እሺ ቲቪና እሺ አልጋ ዛሬ ብቻ እንግዳ መጣ እንዳይታዝቡኝ ነው እሺ እንዴ የቤት ዕቃ ነው እንደምትዋሰው አንተ ደግሞ እነዚህ ብቻ እውነት እንዳይታዝቡኝ ነው እንዴ ሳህን ምናምን የምትጠይቀኝ መስሎኝ ነው አይደብርህም እንደዚህ አይነት ነገር ይዋሳል እንዴ እንት ምን ችግር አለው ነገ ኮንትን እሺ ወይ ቤት እንቀያየ አረ ድረስልኝ ጭራሽ ምን ላል አረ ሂድ ውጣልኝ በእናትህ አበዛከው አንተስ አረ ምን ችግር አለው ምን ችግር አለው እንዴ ማንኪያ ምናምን የምትወስድ መሰለ እንዴ ሶፋ ነው መሰለ ይሸከማል ነገር ይሸከም ነው ሞስት አረ ሂድ በእናትህ ሂድ አበዛክ ሂድ ውጣ ተው እንዴ አይደብረውም እንዴ ምን ጎረቤት ለመቼ ተዋ በቃ ተራሱ ተው በቃ ተው የት ነው የምታስቀምጠው ቤት ራሱ ጠባብ አይደል ተው በቃ ተው በቃ ና ቆይ ቁም እንዴ ወዴት ነው የምትሮጠው አይ ቤት እየገባው ነው ሰው ይዛት ትምጣ አላልኩም አይ ጓደኛዬ ነው እውነት ጓደኛዬ ነው እና ሽንት ቤት ይሞላል ውሃ አለ ስንት ነገር አንተ ዝም ብለህ ሰው ይዘህ ትመጣለህ አረ ሽንት ቤት ትጠቀማለህ እንዴ ሽንት ቤት አረ አዋሌ በእናትሽ በቃ እንዴት ነው የማይጠቀመው አልጠቀምም አትልም እንዴ ምንድነው ኮንኮሶ አንተ ድሮ ጀግና ነበርካ ምን ነገርሽ አዎ እንዴ ድሮ ምን መሰለሽ እንግዲህ እሺ እንትን ነው በቃ እኔ ጠብ ወዳለሁ እሺ ከዛ ኳስ ሜዳ ሲሄድ ራሱ ኳሱን ሳኔ ሰው ነው የምጠርዘው ጎል ውስጥ ሰው ከተአለው ኧረ እባክህ እኔን አታልለው ይመጣል አይደል ኳሱን ትቼ እሱ ጠርዛለሁ እሺ የጎል መረብ ውስጥ ስከት ጎል የገባ መስላችኋል ሰዎች ኳሱን ሳያዩ አንተ ሰው እየጠራህ ጎል ታስገባ ጎል የሆነ ጊዜ ተናደርኩ ሁለት ጎል ሲያስገቡብን ተናድጄ 11ዱንም ከተትኩ ጎል ውስጥ ጠረስኩ በቃ ዝም ብዬ ታው ተንኮሰዋሉ እየለመኑ ከዛ ዞር ብዬ ሳይ ተመልካቹ የለም ስታዲየም ባዶ አረግ ወጥ ፈሩ ከዛ በሄሊኮፕተር መጡ እንግዲህ እሺ እኔ ንዴት እንግዲህ ታውቃለሽ ስሜት ውስጥ ነው የምትገቢው ዘለልኩና ሄሊኮፕተሩ ራሱ በቃ ዝም ብዬ ተናደርኩ እንደዚህ ዘልዬ ጎትቼ መሬት ላይ በተንከው ከዛ የወደቁ ሰዎች ይቅርታ ጠየቁ ጭራሽ ናስቲ የቤት ክራይ ሰጠኝም እንዴ አንተ የቤት ክራይ ሰጠኝም ቤት ክራይ አዎ እሺ ችግር የለውም 300 ብር አለሽ አዎ አለኝ ስጪኝ እስኪ እመልሳለሁ ብድር እሺ ይሄው እንካ አመሰግናለሁ ችግር የለውም እንትን እያሰብኩ ነበር እኔ ራሴ አዎ ብር ጎደለኝ ለምንድን ነው የጎደለ የለኝ እንትን ብሎኝ ይኸው ሞላ ምኑን ነው የሚሞላ ይኸው በቤት ኪራዩ እንዴ የ300 ለብቻ ነው የምሰጠኝ የቤት ኪራይ ጨምሬልሽ እዚህ ውስጥ አይደል ያንቺ 300 ይኸው ቤት ኪራዩ ላይ ጨምር ሞላው እኔም አንቺም በቃ ከዕዳ ነፃ ነኝ ያጂው ኧረ እባክህ 300 ብር አለብህ አሁን የተቀበልከኝ ከኔው ወስደህ ወደ እኔ ትመልሳለህ ቤት ኔት በይ ይኸው መለስኩ አይደል አሁን ምን አለኝ ተቀበልኩ ይሄ የቤት ኪራይ ነው አባት 300 ትሰጠኛለህ የለም ምን ነው የሚቀልደው ልጁ ከኔው ተቀብለ ወደ እኔ ትመልሳለህ የሰው እንባ አለቅሽም እንዴ ጭራሽ ኧረ ተይ እንዴ ምንድነው ሰው ዝም ብሎ የራሱን ኑሮ አይኖርም እንዴ ምን ሆነ ነው ተንኮሱ ሰላም ነሽ እንዴት ነህ ኧረ ምንም አልሆንኩም ትላንት እዚህ ስፖርት የሚሰራው ልጅ አዎ እሱን እንዴ ምንድነው እጅህም ነው ኧረ ምን ልመታ ብዬ ግድግዳ መጣው ኧረ እባክህ እሺ ጀርባህስ እሱ እንትን ነው ሲዘል ነው ራሴ እግር ሳነሳ የተጎዳው መስለኝ ፖሊሶቹ የተደበቁ እኮ ነው ኧረ እባክህ አላተረፍኩም እንዳይዙ ቀብር የለም እዚህ ሰፈር ሰው አልሞተም
አልሰማሽም? ኧረ ማንም ከማን ጋር ነው የተጣላኸው? እዚህ ጋር ስፖርት የሚሰራው ልጅ እዚህ ጋር ያለው ልጅ? ኧረ አሁንም እየሰራ እኮ ነው ስፖርት። ምንም አልሆነ። ኧረ ደህና ነው። አንተ ተርፈሃል ግን? ኧረ ሰባብሮ ቁጭ አደረገው መሰለኝ። ደህና ነህ? ምንም አልቀመስኩም እና የሆነ ነገር ልብላ ብዬ እየወጣሁ እኮ ነው። ኧረ እባክህ ወይኔ አልተረፍክም እኮ። እንትን እኮ ነው እኔ መጋረጃ ፍለጋ ወጣውና አዎ እየሄድኩ እያለ ነው የተጣላ ነው። ኧረ እባክህ እውነት። ኧረ መጋረጃ እኮ እዚህ ሰፈር አታገኝም። የለም እኮ። እሺ ሰላም እንዴት ነህ? ሚሪንዳ ነው እንደ ያዝከው? አዎ ሚሪንዳ እንትን ትንሽ